ደግሞ ሶስት አበባ እስከመቶ አይ ቤተሰብ ማይ ሪቪው ሰብስክራይብ አድርጉ። ቤተሰብ ሆኖ ብዙ የተለያዩ ቦታዎችና የተለያዩ ታሪኮች ይዛላችሁ ትቀርባለች እና ደግሞ በአዲስ መልክ እና የተለያዩ ነገሮችን ይዛ እየመጣች ነውና እናንተ ሰብስክራይብ እያደረጋችሁ አበረታቷት። ከጎኗ ሁኑ። እንወዳችኋለን ማለት እንወድሻለን። ሰላም ተከታታዮቼ እንዴት ናችሁ? ዛሬ የምገኘው ከጀርባ እንደምትመለከቱት ቀበሌ 18 መምህራን ኮሌጅ ነው። ዛሬ ማሳያችሁ ደግሞ የኮሪደር ልማቱ ምን ይመስላል ምናምን የሚለውን አብረን እናያለን። ማለከቱ ደግሞ እዚህ ጋር ቻዎች ፓርት ላይ የህፃናት መጫወቻዎች ቦታ ላይ ነው ያለ ነው። በጣም ነው የሚያምረው እንደምታዩት። እዚህ ጋር ደግሞ ስፓይደርማን ምናምን በቃ ህፃናቶች ሊወዷቸው የሚችሏቸው ህፃናቶችን የሚስቡ ካርቶኖች ሁሉም ቦታ ላይ ነው ያለው። በጣም ነው ደስ የሚል። ያው እዚህ ጋር ደግሞ አንድ ህፃን አለ እየጎበኘ ነው ከእናቱ ጋር። በጣም ነው የሚያምረው። አጥንት ዛክች ጋር ያለችው ክፍል ደግሞ ለእንትን አይስክሬም ምናምን መሸጫ የምትሆን ይመስለኛል። ይሄ የምታዩት እንትን ደግሞ ህፃናቶቹ በሚጫወቱበት ጊዜ ሲወድቁ ያው እንዳይጎዱ ምናምን እንትን የሚል ነው። እዚህ ጋር ደግሞ ምን አለ? እዚህ የህፃናት እዚህ ጋር ህፃናቶቹ ቁጭ ብለው እንደምትመለከቱት እዛ ጋር ሲምባ ምናምን የሁሉም አይነት የካርቶን ካራክተሮች ነው ያሉት እዚህ ጋር። እዚህ ጋር ደግሞ ስንመለስ የህፃናት ፊልም የሚያዩበት ስክሪን ነው ያለው። አሁን ተዘግቶ ነው እንጂ ያሳያችኋለሁ። ኦፊሻሊ ሲከፈት ደግሞ ሁሉን ነገር አሳያችኋለሁ። እዚህ ጋር ይሄ የህፃናቶቹ መጫወቻ ቦታ ነው። ሌሎችን ደግሞ እንቀጥላለን። እዚህ ጋር ምን ይመስላችኋል? አሁን ይሄንን ስታዩ ምን ይመስላችኋል? እኔ ይሄ ቦታ ሽንት ቤት ነው ብዬ ባልነግራችሁ ሽንት ቤት ነው ብላችሁ ታስባላችሁ? ኦ ማይ ጋድ ልክ እዚህ ጋር በቃ በጣም ውብ አድርገው ነው የሰሩት። በጣም ነው የሚያምረው። እጅ መታጠቢያዎች ናቸው እነዚህ መጸዳጃ ቤቶች ናቸው። እኔ ባልነግራችሁ በእርግጠኝነት መጸዳጃ ቤት ነው ብላችሁ አታስቡም። ሌሎች ደግሞ በጣም የሚያማምሩ ቦታዎች ነው ያሉት። በጣም ተመልሼ እዚህ ጋር ላሳያችሁ። ልክ እዚህ ጋር ፊት አውራሪ ገልም አለ። እስኪ በቃ ውበቱን እኔ ልነግራችሁ አልችልም። እና ደግሞ ቃል በገባውላችሁ መሰረት ነው አሁን እያሳያችሁ ያለሁት። ሌሎችም በጣም ብዙ የሚያማምሩ ልክ እንደነዚህ የኮሪደር ልማቱ በኮሪደር ልማት የተሰሩ የሚያማምሩ በጣም ብዙ ቦታዎችን አሳያችኋለሁ። ታሪካዊ ቦታዎችን አብረን እንጎበኛለን፣ እናያለን፣ ታሪክ አብረን እናውቃለን። ከእናንተ የሚጠበቀው ይሄንን ቻናል ሰብስክራይብ አድርጉ። ቤተሰብ ነው መጠበቅ ብቻ ነው። ብቻና ብቻ ሌላ ምንም አይጠበቅባችሁም። ሌላውን እኔ ያሳያችኋለሁ። እስኪ በስማ እዚህ አካባቢ ኮንቲነሮች ምናምን ያው የጎንደር ከተማ ነዋሪ የሆነ ሰው ያውቀዋል። እዚህ አካባቢ ኮንቲነሮች ምናምን ነው የነበሩበት እና
ብዙም ሳቢ አልነበረም የበፊት ገጽታው። ፎቶ እየተነሱ ነው እዚህ ጋር። ደስ ይለኛል። እንደምትመለከታቸው ነው። ከልጃቸው ጋር መጣው እየተዝናኑ እያዩ። ይሄ ደግሞ ካፌ ነው። ሰብስክራይብ አድርጉ በላቸው። ሰብስክራይብ አድርጉ። ከተማችን እያደመቀች ያለች፣ ከተማችን ያስተዋወቀች ያለች ውበታችን ነች። ቴንክ ዩ በጣም ነው የሚያምረው። በጣም ሌሎችም ደግሞ እንደዚህ በጣም የሚያማምሩ ቦታዎችን ነው የማሳያችሁ። ከዚህ በላይም ደግሞ በጣም ነው የሚያማምሩት። ከፍ እያለን ስንሄድ ውበቱ እየጨመረ እያማረ እየጎመራ ነው የሚባለው። ውበቱ እየጨመረ ነው የሚሄደው። እዚህ ጋር እስኪ አስቡት፣ ከፍቅረኛችሁ ጋር፣ ከጓደኞቻችሁ ጋር፣ ከቤተሰባችሁ ጋር እዚህ ቁጭ ብላችሁ ጊዜ ማሳለፍ ምን ያክል ሰላም ሊሰጥ እንደሚችል፣ ምን ያክል ደስ እንደሚል ስለ ደጃዝማች አለሜ፣ ስለ ራስ እንግዳ፣ ስለ ደጃዝማች አለሜ ያለው እንደምናገኘው ስለ ፊት አውራሪ ገብርዬ ትንሽ ነገር ልንገራል። እነዚህ ሰዎች አጼ ቴዎድሮስ ወደ ንግስና ከመምጣታቸው በፊት ልጅ ካሳ ወይም ደጃች ካሳ ተብለው በጎንደር በነራስ አሊ ላይ በሸፈቱበት ወቅት አብረዋቸው የተዋጉ ድል ካደረጉ በኋላም ከጎናቸው ያልተለዩ እንዲሁም በሸዋ፣ በጎጃም፣ በትግራይና በወሎ በተደረገው ጦርነት ያልተለዩቸው የጦር መሪዎቻቸው ወይም አመራሮቻቸው የጦር ጓዳቸው ናቸው። በስተመጨረሻም መቅደላ ላይ በነበረው አሮጌ በሚባለው ጦርነት ላይ ከእንግሊዝ ጋር ሲዋጉ የሞቱ ጀግኖች ናቸው። እናም በዚህ መልኩ ስማቸው ለታሪክ ተጽፎ ይገኛል። በዚህ መልኩ እንደዚህ ተቀይራ ማየት በጣም ነው ደስ የሚለው በእውነት። ጎንደር ለናፈቀቻችሁ ለማየት እድል ላላገኛችሁ ሰዎች ነው ያለውላችሁ። ሰብስክራይብ አድርጋችሁ ብቻ መጠበቅ ነው የሚጠበቅባችሁ። እንዴት ናቸው? እዛ ጋር ደግሞ ፋውንቴን አለ። አይ ቲንክ አላለቀም መሰለኝ፣ ገና ነው። ፋውንቴን አለ። እዛ ድረስ ነበር ያሳያችሁ። የተመለከታችሁት በጣም የሚያምር መምህራን ኮሌጅ አካባቢ የተሰራ የኮሪደር ልማት ነው አሁን ያሳያችሁ። ቀጣዩን ደግሞ ከዛ ወደ ላይኛው ሂጄ ደግሞ አሳያችኋለሁ። እዛኛው ጋር ደግሞ ሌላ የተሰራለ በሁለት ተከፋፍለው ነገር ነው። ማማ አማዬ እዛ ጋር ፋውንቴኑ አለ። በጣም ነው የሚያምረው። አሁን ደግሞ ወደ ላይኛው ወዳለው አብረን እንሄዳለን። ተከታተሉ።
በስማም በጣም ነው የሚያምረው። ይሄ ደግሞ በኢየሱስ yes thank you ሰብስክራይብ አድርጉ በላቸው። ማሂ ሪቪው ሰብስክራይብ አድርጉ በላቸው። እኔ በስማም በጣም ነው የሚያምረው። በጣም መጣችሁ ማየት አለባችሁ። እግዚአብሔር ዋው። እዚህ ጋር ደግሞ ደክማችሁ መጣችሁ አረፍ ማለት የምትችሉባት ቦታ ነች። እነዚህ አይነቶች እስኪ በስማም ውበታቸው ወይ በስማም። በተለይ ማለት ነው ጥምቀትን ለጎንደር ምናምን የምትመጡ ሰዎች አንዴ ብቻ አይታችሁ የምትሄዱ ሰዎች ምናምን ይሄን እንደዚህ እንትኖችን አሁን ላይ የተሰሩትን ቦታዎች ምናምን በደንብ ማየት አለባችሁ። እግዚአብሔርን እስኪ እንዴት እንደሚያማምሩ አንዴ እኛውን ላሳያችሁ። በዚህኛው በኩል ያለው ዋው ጎንደርዬ ለናፈቀቻችሁ ያው እኔ ያለሁላችሁ የአርበኛ ልጅ ጌታ ሆይ ድረስልኝ። እና እንደምትመለከቱት በጣም ነው የሚያምረው። በጣም የሚያምር ቦታ ነው። እንደምታያቸው ቤተሰብ ጋር ከጓደኞቹ ጋር ከፍቅረኛችሁ ጋር ቁጭ ብላችሁ የምታወሩበት ለራሳችሁ ብቻችሁም አየር የምትቀበሉበት ደክማችሁ የምታርፉባቸው አይነት ቦታዎች ናቸው። በጣም በሚያምር ሁኔታ በጣም ቆንጆ ተደርጎ ነው የተሰራ። በጣም ይሄ ኮሪደር ልማት የጎንደርን ገጽታ በጣም ነው የቀየረው። በቃ ይሄ ማሳያ ይሄ ቦታ ነው። ያው ታውቁታላችሁ ነዋሪዎቹ። እዚህ ላይ ኮንቴነሮች፣ ሱቆች ምናምን የነበሩትና ያን ያክል ሳቢ አልነበረም። አሁን ግን እንደዚህ በምታዩት መልኩ እንደዚህ ተሰርቶ በቅርብ ያው ከትንሽ ጊዜ በኋላ ለሰው በይፋ ይከፈታል ብዬ አስባለሁ። አይ ቲንክ እስከ ለጥምቀት ነው መሰለኝ እንትን የሚባለው እስከ ጥምቀት ድረስ ምናምን ያልቃል። ይሄ ቆይ እስኪ ክፍት ከሆነ ላሳያችሁ። የቅድሙ እንዳሳያችሁ እዚህ ጋ አይ ልክ በቃው እኔ እየታየኝ ያለውን ውበት በቃላት እንደዚህ ነው ብዬ ልገልጽላችሁ አልችልም። በእውነት እዩ እስኪ ሌሎችም ልክ እንደዚህ አይነት ቦታዎችን የተለያዩ የኮሪደር ልማት ቦታዎችን ታሪካዊ ቦታዎችን እንደነገርኳችሁ ኢንትሮ ላይ የመጀመሪያው ቪዲዮ ኢንትሮ ላይ እንዳያችሁት እንደሰማችሁት ቆንጆ ቦታዎችን ያላያችኋቸውን ከነ ታሪካቸው ቀንጨብጨብ አድርጌ አቀርብላችኋለሁ። ዛሬ ያየነው ኮሌጅ ቀበሌ 18 መምህራን ኮሌጅ አካባቢ ያለውን የኮሪደር ልማት ነው። ኮሪደር ልማቱን ይሄንን በመሰለ ሁኔታ አሳይቻችኋለሁ። ለቀጣይ እስክንገናኝ ድረስ ሰላም ሁኑ። በጣም አመሰግናለሁ እስከመጨረሻው ድረስ ቪዲዮውን ስለተከታተላችሁት። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄ በጀርባ በኩል ያለው ነው። በጀርባ ሳይሆን ፊት ለፊት በኩል የምታዩት ቪው እንደዚህ ነው የሚመስለው። በዚህ ደግሞ
ፊት አውራሪ ገብርዬን ሳላስገባላችሁ ብዬ ነው ድጋሚ አሁን ቪዲዮ እየቀረጽኩ ያለሁትና እዚህ ጋር እንትን ታሪክን ለመግለጽ የሆነ ተሞክሯል። የታሪክ ሰዎችን አስገብተዋል። ስለ እነሱ ደግሞ ቮይስ ኦቨር አስገብቼ እነግራቸዋለሁ። ስለ ፊት አውራሪ ገብርዬ፣ ስለ ፊት አውራሪ ገልም እና ስለ ሌሎችም እዛ ጋር ልክ እንደዚህ ስማቸው ስለተጠቀሱት ሰዎች ደግሞ ቮይስ ኦቨር አስገባላችኋለሁ። የዛሬው ቪዲዮ ይሄንን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ Aduh, apa siastefer Anda, ini apa? Kulit apa? Ini apa? Demo sos apa? Kamu tuh.